እናመሰግናለን። የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች ውድ ኢትዮጵያውያን ከተፎካካሪ ፓርቲዎች የተነሱትን ሐሳቦች በሐሳብነታቸው እናከብራቸዋለን። ነገር ግን በተጨባጭ በምንመዝንበት ጊዜ ፓርቲያችን ብልጽግና ወጥኖ እየተገበረ ካለው ከዛም ባለፈ ደግሞ በተግባር ተፈትሾ ውጤት ካስመዘገበው ሐሳብ ምንም የተለየ ነገር አላገኘንበትም። በተነሱ ጥያቄዎች ላይ አጠር ያለ ማብራሪያ ለማቅረብ እሞክራለሁ። አንደኛው የኢትዮጵያ የግብርና ትራንስፎርሜሽን እስካሁን የሄደበት ስኬት ላይ የታረሰው መሬት ጨምሯል፣ ምርት ጨምሯል። ነገር ግን የኑሮ ውድነቱ ውጤቱ በምን ይለካል የሚል ተነስቷል። በእርግጥ የኢትዮጵያ ግብርና እድገት ዓለም የመሰከረለት ዓለም አቀፍ ተቋማት የዓለም የእርሻና የምግብ ድርጅት ፋኦም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የፋኦ አግሪኮላ የተባለ ሽልማት የሰጠበትና በርካታ ሀገሮች የኢትዮጵያን ልምድ የኢትዮጵያን ተሞክሮ ለመቅሰም ወደ ኢትዮጵያ የሚመጡበት እንደሆነ ሀገር ያወቀው ፀሐይ የሞቀው ሀቅ ነው። ባለፉት 5 ዓመታት ብቻ በእርሻ ሲታረስ የነበረው 14 ሚሊዮን የነበረው መሬት በድግግሞሽ ማለት ነው የበልግ የመስኖን ጨምሮ ወደ 32.5 ሚሊዮን ሄክታር ማድረስ ችለናል። የምርት መጠናችንን ከ515 ሚሊዮን አካባቢ ወደ 1.57 ቢሊዮን ኩንታል ማድረስ ችለናል። ይሄንን በአንዳንድ ሰብሎች ብቻ አንስቼ ለማየት ገቢ ምርቶችን ከመተካት አንጻር ያሳካነው ስኬት እንደ ሀገርም ኩራት የሚያጎናጽፈን የመላው ኢትዮጵያ አርሶ አደሮች ጥረት ስለሆነ ለመግለጽና ለመጥቀስ እፈልጋለሁ። ገቢ ምርትን ከመተካት አኳያ የዛሬ 4 ዓመት ገደማ ኢትዮጵያ በየዓመቱ 26 ሚሊዮን ኩንታል ስንዴ ከውጪ ታስገባ ነበረ። ለዚህም ደግሞ በየዓመቱ ከ1 ቢሊዮን ዶላር በላይ ወጪ ይደረግ ነበር። ያ ማለት ቡና ሸጠን የምናገኘውን የውጭ ምንዛሪ መልሰን ስንዴ ገዝተን የምንበላበት ሀገር ነው የነበር ነው። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት በተለይም በመንግስት የምንፈጽመውን ግዢ ሙሉ በሙሉ ማስቀረት የቻልንበትና በትልቅ ስኬት የሚመዘገብ ኢትዮጵያን በኩራት የሚያስነሳ የኢትዮጵያን አርሶና አርብቶ አደሮች የሚያደርጉት ልፋት ውጤት ማስመዝገቡን የሚያሳይ ነው። ከዚህ በፊት ኢትዮጵያ ለሀገር ውስጥ ፍጆታ ከ13 ሚሊዮን ኩንታል በላይ ሩዝ በየዓመቱ ከውጪ አስገብታ ለፍጆታ ትጠቀም ነበረ። ባለፉት 4 ዓመታት የሩዝ ልማት ኢኒሼቲቭ ተቀርጾ ተግባራዊ መደረግ ከጀመረ በኋላ ከውጭ የምናስገባውን የሩዝ መጠን ከ13 ሚሊዮን ኩንታል ወደ 4.2 ሚሊዮን ኩንታል ዝቅ ማድረግ ችለናል። በዚህም ደግሞ 442 ሚሊዮን ዶላር ማስቀረት የቻልንበት ሁኔታ አለ። ከዛም በተጨማሪ የቢራ ገብስን በሚመለከት ከዚህ በፊት 78% ከውጭ ሀገር የሚገባ ሲሆን በኮንትራት እርሻ በውል እርሻ ባደረግነው ትስስር አሁን ከውጭ የሚገባውን የቢራ ገብስ ሀገር ውስጥ አምርተን መተካት ችለናል። ከኤክስፖርት አኳያም በምንመለከትበት ጊዜ የዛሬ 4 ዓመት ገደማ የኢትዮጵያ ከግብርና ምርት የምታገኘው አጠቃላይ የኤክስፖርት ገቢ ከ1.8 ቢሊዮን የአሜሪካን ዶላር የዘለለ አልነበረም። ነገር ግን ምርትና ምርታማነታችን በማደጉ የአምናውን አፈጻጸም ብቻ በምንመለከትበት ኢትዮጵያ በአጠቃላይ ከኤክስፖርት 8.2 ቢሊዮን የአሜሪካን ዶላር ያመነጨች ሲሆን ከዛ ውስጥ 4.1 ቢሊዮኑን የአሜሪካን ዶላር ከግብርና ምርቶች ያገኘችው ነው ማለት ነው። ቡናን ብቻ ለአብነት ብናነሳ የዛሬ 5 ዓመት ከቡና ኤክስፖርት ስናገኝ የነበረው አጠቃላይ ገቢ ወደ 850 ሚሊዮን የአሜሪካ ዶላር ሲሆን አምና የፈጸምነው የቡና ኤክስፖርት አፈጻጸማችንን በምንመለከትበት ጊዜ 475,000 ቶን ቡናን ወደ ውጪ በመላክ ወደ 2.65 ቢሊዮን የአሜሪካ ዶላር ማግኘት ችለናል። ይሄ ለግብርናችን እድገት ዋነኛ ማሳያ ነው። ኢዜማ ቅድም ሲያነሳ የቁጥር ጋጋታ የተጋነነ ሪፖርት ይላል። ሪፖርትን ኤክስፖርት አድርገን የውጭ ምንዛሪ ልናመጣ አንችልም። ሪፖርትን ኤክስፖርት አድርገን የምናስገባው ሩዝ መተካት አንችልም። ሪፖርትን ኤክስፖርት አድርገን የስራ ዕድል ልንፈጥር አንችልም። ለዚህ በዝርዝር ተጨባጭ ማስረጃዎችን ከገቢዎችና ጉምሩክ አጠቃላይ ግብርናችን በኢኮኖሚ እድገት ውስጥ ካደረገው አስተዋጽኦ አንጻር ደግሞ ከዓለም አቀፍ ተቋማትም ጭምር ማስረጃዎችን ማግኘት የሚቻልና በአግባቡ ሊጨበጥ ሊዳሰስ የሚችል ውጤት መሆኑን ለማስገንዘብ
እንወዳለን። በዚህ ሂደትም ደግሞ ከፍተኛ ርብርብ ከፍተኛ ጥረት ላደረጉ ለኢትዮጵያ አርሶና አርብቶ አደሮች ከፍተኛ ክብር ከፍተኛ ምስጋና አለን። ይሄን ውጤት ማሳነስ ይሄን ውጤት ተገቢውን አክብሮት አለመስጠት የኢትዮጵያን አርሶና አርብቶ አደሮች የልፋታቸውን ዋጋ የላባቸውን ዋጋ ከግምት ውስጥ አለማስገባት ብለን ስለምናስብ ሁሉም ባለድርሻ አካል ሁሉም የተፎካካሪ ፓርቲ አባላት ይሄን ጉዳይ በሚዛኑ እንዲያዩት ለማሳሰብ እንወዳለን ማለት ነው። ይሄን እንዲሳካም መንግስት አስቻይ ሁኔታዎችን ፈጥሯል። ኢኒሼቲቮችን ቀርጾ ፖሊሲዎችን ቀርጾ አስፈላጊ ግብአቶችን አቅርቦ ማዳበሪያ በመደጎም የሌማት ትሩፋት ፕሮግራምን በመቅረጽ ምርትና ምርታማነትን ማሳደግ የሚችሉ 10 ዋና የሰብል አይነቶችን በመለየት ማለት ነው። ቅድም ከኢዜማ ሲነሳ እንደነበረው በስንዴ ብቻ ሳይሆን ዋና ሰብሎችን ብንወስድ በበቆሎ፣ በሩዝ፣ በአኩሪ አተር፣ በሌማት ትሩፋት እና በመሳሰሉት 10 ዋና ኢኒሼቲቮች ተቀርጸው በየአግሮ ኢኮሎጂው አርሶ አደሩን አርብቶ አደሩን በማስተባበር በተደረገ ርብርብ የመጣ ተጨባጭ ውጤት መሆኑን ለማሳየት እንወዳለን ማለት ነው። እንግዲህ ይሄን ስንል ደግሞ ምርት ተትረፍርፎ የኑሮ ውድነቱን ሙሉ በሙሉ አሸንፈናል ማለት አይደለም። አሁንም የህዝባችን የመግዛት አቅሙን ዓለም አቀፍ ላይ የተነሳውን ቅድም ተፎካካሪ ፓርቲዎችም የመሰከሩት አጠቃላይ ሁኔታውን ታሳቢ ባደረገ ዓለም ላይ የአጠቃላይ የአቅርቦት ሰንሰለቱ በመዛባቱ ዓለም ላይ በሚደረጉ ጦርነቶች ከዛ የተነሳ በተፈጠሩ አጠቃላይ የእሴት ሰንሰለት መቋረጦች የማምረቻ ወጪዎች መጨመር የነዳጅ ዋጋ መጨመር ጋር ተያይዞ አሁንም ከፍተኛ የሆነ የኑሮ ውድነት ፈተና እንዳለ እንገነዘባለን። ለዚህም ዋነኛ መነሻው ምርት ካለ ዋጋው ለምን ተወደደ የሚባለው የማምረቻ ወጪው በመጨመሩ ነው። አርሶ አደራችን ምርት በሚያመርትበት ጊዜ አንደኛ ማዳበሪያ ለመግዛት የሚያወጣው ወጪ ዓለም ላይ የማዳበሪያ ዋጋ በመጨመሩ የሚከፍለው ጉዳይ ስለሆነ የምርት ዋጋን ይጨምራል። በሁለተኛ ደረጃ የነዳጅ ዋጋ በሚጨምርበት ጊዜ አብሮ የማምረቻ ወጪው ይጨምራል። አጠቃላይ አገር ውስጥም ሆነ ከውጭ የሚያስገባቸው ለግብርና የሚጠቀምባቸው ግብአቶች ዋጋቸው በሚጨምርበት ጊዜ አጠቃላይ የዋጋው ላይ የራሱ አሉታዊ ተጽዕኖ ይኖራል። ሁለተኛ መርሳት የሌለብን የህዝብ ቁጥር እድገትም ከግምት ውስጥ መግባት አለበት። የኢትዮጵያ ህዝብ ቁጥር ከፍተኛ ነው። ወደ 130 ሚሊዮን ይገመታል። በየአመቱ ወደ 4.5 ሚሊዮን ሰው አዲስ ይወለዳል። ይሄን ለመመገብ ከፍተኛ የሆነ ምርት ያስፈልጋል ማለት ነው። ይሄ ራሱ በምናመርተው ምርትና ምርታማነት ላይ የኑሮ ውድነትን ለመቀነስ ከምናደርገው ጥረት ላይ የራሱ አስተዋጽኦ እንደሚኖረው ማየት ተገቢ ነው። ከዛም በተጨማሪ የምናመርተው ምርት ወደ ጎረቤት ሀገራትም በህገወጥ መንገድ የሚጓጓዝና የሚሄድ መሆኑንም ታሳቢ ማድረግና የህገወጥ የምርት ዝውውርን መቆጣጠር ሀገራችን በተገቢው መንገድ የምታመርተው ምርት ለጎረቤት ሀገራትም ለሌሎች ሀገራትም የውጭ ምንዛሪ አግኝታበት ሸጣ እንድትጠቀም ለማድረግ እንቅስቃሴ ማድረግ ያስፈልጋል። በአጠቃላይ እኛ የምናምነው የኑሮ ውድነትን ለመቀነስ መፍትሄያችሁ ምንድነው የሚባለው ምርትና ምርታማነትን ማሳደግ ነው። ቅድም ከኢሶዴፓ የተነሳው የምርትና ምርታማነት ችግር ሳይሆን የግብይት ስርዓት ችግር ነው የሚለው እኛ ችግሩ ሁለቱም ጋር ነው ብለን ነው የምናምነው። ምርትና ምርታማነታችን ከዚህ የበለጠ ማደግ አለበት። እዛ ላይ አትኩረን ተረባርበን እንሰራለን። ትርፍ ምርት እንዲገኝ እናደርጋለን። ከዛ ባለፈም የግብይት ስርዓታችንን ለማዘመን ከፍተኛ ትኩረት ሰጠን እንሰራለን የሚለውን ለማስቀመጥ ነው። ከኑሮ ውድነት አኳያ ለተነሳው የመሬት ባለቤትነትን በተመለከተ ተፎካካሪ ፓርቲዎች ካነሱት እኛ የተለየ ሀሳብ ነው ያለን። የመሬት ባለቤትነት ሁላችሁም እንደምታውቁት ህገ መንግስታዊ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ መሬት የፖለቲካ አጀንዳ ሆኖ የቆየበት የአብዮት አጀንዳ ሆኖ የቆየበትና ትልቅ መፈክር ሆኖ የመታገያ አጀንዳ ሆኖ የቆየ ጉዳይ ስለሆነ ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት መክሮበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን እንጂ እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን የመሬት ጉዳይ የባለቤትነቱ ጉዳይ ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ሌላ አላስፈላጊ ቁርሾ ውስጥ ሊከተን ይችላል የሚል ስጋት ስላለን ጉዳዩን በጥንቃቄ ነው የምናጤነው ማለት ነው። ከዛ ባለፉት ዓመታት የመሬት የመጠቀም መብትና ዋስትናን በሚመለከት ከህገ መንግስቱ በመለስ ያሉትን ጉዳዮች ህገ መንግስቱን አክብረን ከህገ መንግስቱ በመለስ ባሉ ጉዳዮች ላይ ግን ፓርቲያችን ብልጽግና ውጤታማ ስራዎችን ሰርቷል። መሬት እንዲመዘገብ
አርሶ አደሩና አርብቶ አደሩ ሰርቲፊኬት እንዲያገኝ ሰርቲፊኬቱን አስይዞ እንዲበደር በኮንትራት እርሻ ተጠቃሚ እንዲሆን መሬቱንም አከራይቶ እንዲጠቀም በማድረጋችን ከመሬት ማግኘት የሚገባውን ጥቅም እንዲያገኝ ማድረግ ችለናል። ያ ብቻ ሳይሆን የመሬት አጠቃቀምን በማዘመን ምርትና ምርታማነትን በማሳደግ ባደረግነው እንቅስቃሴ በክላስተር እርሻ ግብዓትን በአግባቡ እንዲጠቀም በማድረግና በመሬት ምርትና ምርታማነት አስፈላጊውን ቴክኖሎጂ በማቅረባችን መሬት እንደማንኛውም የኢኮኖሚ ግብዓት ለአርሶ አደራችን ለአርብቶ አደራችን አስፈላጊውን ጥቅም እንዲሰጥ ያስቻልንበት ሁኔታ ስላለ ለዚህም ደግሞ አጠቃላይ አርሶና አርብቶ አደራችን ምስክር ነው ማለት ነው። የሚታረስ መሬትን በተመለከተ እህቴ ከዜማ ያነሳችው 74 ሚሊዮን ሄክታር ቀሪ የሚታረስ መሬት አለ ያለችው የተሳሳተ ነው። ኢትዮጵያ በአጠቃላይ ሊታረስ የሚችል መሬት ያላት 38.5 ሚሊዮን ሄክታር ብቻ ነው። ሌላኛው ተራራማና የደን አካባቢዎች በረሃማ አካባቢዎች ሊታረሱ የማይችሉ ናቸው። ስለዚህም ነው ተፎካካሪዎቻችን የኢትዮጵያን እምቅ የግብርና አቅም በአግባቡ አልተገነዘቡትም፣ ይሄም ጊዜ ይወስድባቸዋል ብለን የምንለውና 38.5ቱን ግን በአግባቡ ለማልማት የከርሰ ምድርና የገጸ ምድር የውሃ እምቅ አቅማችንን ለይተን ከአርሶና ከአርብቶ አደሮቻችን ጋር ተቀናጅተን እየተረባረብን መሆኑን ለማንሳት ነው። የማዳበሪያ አቅርቦትን በተመለከተ እና የመንግስትን ሚና በተመለከተ የተነሱ ወቀሳዎች አሉ። እኛ የምናውቀው የማዳበሪያ አቅርቦት ከጊዜ ወደ ጊዜ የተሻሻለ ነው። የዛሬ 5 ዓመት የሚቀርበው ማዳበሪያ ከ14 ሚሊዮን ኩንታል አይበልጥም ነበረ። አሁን በዘንድሮ ዓመት 23 ሚሊዮን ኩንታል አድርሰናል። ለ2018 የምርት ዘመን ደግሞ 30 ሚሊዮን ኩንታል ማዳበሪያ ለማቅረብ እየሰራን ነው ያለነው። እንዴት አቅርቦቱ እያደገ እንደሆነ ይሄ ትልቅ ማሳያ ነው። ከዛ ባለፈ ማዳበሪያ ለፖለቲካ አጀንዳ ለአባሎቻቸው ብቻ ነው የሚሰጡት የሚሉ አይነት ወቀሳዎችም ይሰማሉ። እንግዲህ 17 ሚሊዮን ኩንታል ሊጠቀም የሚችል አባል ማፍራት ከቻልን ምን ያክል ጠንካራ ፓርቲ እንደሆንን ማሳያ ነው። ይሄ ግን ውሸት ነው። እኛ ለመላው አርሶ አደር ነው ማዳበሪያን የምናቀርበው ከ80 ቢሊዮን እስከ 100 ቢሊዮን ብር ድጎማ በማድረግ ትርጉም ያለው ቅናሽ አርሶ አደራችን እንዲያገኝ ከዛም ባለፈ ደግሞ ህዝባችንም እንደሚያውቀው ሀገር ውስጥ ማዳበሪያ ለማምረት የማዳበሪያ ፋብሪካ ግንባታችን ተጀምሯል። ከዛ በተጨማሪ ስርጭቱን ዲጂታል ለማድረግም ውጤታማ የሆነ ስራ ሰርተናል። ከዘንድሮ ዓመት ጀምሮ ያንን በሁሉም ክልሎች ለማዳረስ ጥረት እናደርጋለን። ግልጽነት ባለውና አርሶ አደሩ በቀጥታ ከህብረት ስራ ማህበራት ከዩኒየኖች ማዳበሪያን በቀጥታ አግኝቶ የሚጠቀምበትን እድል የምንፈጥርበት ሁኔታ ይኖራል። ትራክተርን በሚመለከት 27000 ትራክተር ለኢትዮጵያ መሬት በቂ አይደለም። እነዚህ 27000 ትራክተሮች ማሳረስ የሚችሉት በጣም ከበዛ 1/3 የሚሆነውን ማረስ የምንችለውን መሬት ነው። ስለዚህ ትራክተር በሰፊው ማስገባት አለብን። ያንን ለማድረግ ደግሞ ግልጽ ፖሊሲ ነድፈን እየተንቀሳቀስን ነው ያለን። ከቀረጥ ነፃ ከዛም ባለፈ ብድር በማመቻቸት እየሰራን ነው ያለነው። የመንግስት ሚና በተመለከተ ተፎካካሪዎቻችን አልመለሱም። መንግስት የሌለበት የግብርና ትራንስፎርሜሽን የትም ሀገር አልተሳካም። እኛ እንደ መንግስት ጸጋን እንለያለን። አርሶና አርብቶ አደሮቻችንን አዋይተን እናሳምናለን። በክላስተር አደራጅተን ምርትና ምርታማነታቸው እንዲያድግ አብረን እየለፋን ቤቱ ውለን እያደርን የበላውን እየበላ የጠጣውን እየጠጣ ከእርሱ ጋር አንድ ሆነን እየተጋን ነው ያለነው። በዚህም 13.2 ሄክታር መሬት በክላስተር ማልማት ችለናል። የክላስተር እርሻችንን ደግሞ አፈጻጸሙን በምንገመግምበት ጊዜ 30% የምርት ጭማሪ አሳይቷል ማለት ነው። የሜካናይዜሽን ስራችን ፓምፕ፣ ትራክተር እና የመሳሰሉት ጉዳዮች ላይ ተረባርበን መስራታችን ለብዙ ወጣቶች የስራ እድል ፈጥሯል። አረንጓዴ አሻራን ብቻ ብንወስድ 2.5 ሚሊዮን ወጣቶች የስራ እድል አግኝቷል። እነዚህ ነገሮች አጠናክረን በመቀጠል የኢትዮጵያን ግብርና ትራንስፎርሜሽን ለማረጋገጥ እንተጋለን። ቀሪዎቹ ጉዳዮች ላይ ባልደረባዬ ይሄድባቸዋል። አያይዛችሁ እንድትመልሱት የተነሳው ጥያቄ አንደኛው ምርት የሚጨምር ከሆነና ዋጋ የማይቀንስ ከሆነ ምርቱ ወደ ኤክስፖርት እየተላከ ስለሆነ ነው። ከዛ በተጨማሪ የሚመረተው ምርት እያንዳንዱ ሰው ጋር ካልደረሰ ተጽዕኖ ካልፈጠረ ህይወቱ ላይ መመረቱ ለአንድ ዜጋ ያለው ትርጉም ምንድነው? ፋይዳው ምንድነው የሚለውን ጥያቄ እንድትመልሱት። የምርት መጠንን ተፎካካሪዎቻችን መስክሯል በሁሉም ለማለት በሚያስችል መልኩ። ነገር ግን ምርት መምረቱ ለብቻውን የተጠቃሚ ፍላጎትን ሊያሟላ አይችልም። ነገር ግን የመግዛት አቅምን ለግብአት የምንጠቀምባቸው ግብአቶች ላይ ያሉትን ዋጋዎችና የምናመጣባቸው ሎጂስቲክስ ሰንሰለቶች ማተር ያደርጋሉ ወይም ደግሞ ይወስናሉ ማለት ነው። ነገር ግን ተጽዕኖን ለመቀነስ የገበያ ተደራሽነትን አስፍተናል።
የቅዳሜና እሁድ ገበያዎችን ተደራሽ አድርገናል። ያ ብቻ አይደለም፣ በአዲስ አበባና ሌሎችም ከተሞች ላይ ገበሬው በቀጥታ ምርቱን አምጥቶ የሚሸጥባቸው የገበያ ማዕከላትን እየገነባን ራሱን ምርቱን ከእርሻው ወደ ገበያና ወደ ተጠቃሚ እንዲያቀርብ አድርገናል ማለት ነው። ይሄን አስፍተን እንቀጥላለን ማለት ነው። መንገድ ተነስቷል። ቅድምም መንገድን በፌደራል መንግስት ብቻ 27000 ኪሎ ሜትር እየተገነባ ነው ባለፉት 5 ዓመታት። ይሄ ከለውጡ በፊት የነበሩትን 27 ዓመታትን የኢትፍ የሚያደርግ ነው ማለት ነው። ይሄ የምናደርገው የተመረተው ምርት ቀጥታ ለተጠቃሚው እንዲደርስ ከማድረግ አኳያ ነው። ኑሮ ውድነትና የገበሬን የመግዛት አቅምን የሚፈታተኑ ጉዳዮችን በመደጎምም ተጽዕኖ እንዲቀንስ ሰፊ ጥረት እያደረገን መጥተናል ማለት ነው። እነዚህን ጥረቶች ውጥኖች አጠናክረን ሁሉም ዜጋ ምርቱ እንዲደርስ ማድረግ ጥረታችንን እንቀጥላለን ማለት ነው። በሁለንተናዊ ኢፈርት ነው ጥረት እያደረግን ያለ ነው። የኛ ራዕይ ለየት የሚያደርገው መመገብ ብቻ አይደለም ማለት የምግብ ሉዓላዊነትን መረጋገጥ ነው። ከዛ መልፈል ለሌሎችም መትረፍ ነው ማለት ነው። ምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ በመምረጥ ብልጽግናን ይምረጡ፣ የጀመርናቸው ውጥኖችን ያስቀጥሉ እንላለን። እጅግ አድርገን እናመሰግናለን። ራዕያችን ከፍ ያለ ነው ለማለት እንፈልጋለን።